የመንግስት ባለስልጣናት ለክፉ ቀን ተብሎ የተቀመጠ ነዳጅ አውጥተው መሸጥ መጀመራቸው ተሰማ። ብልጽግናን ከሰስኩ ካሉ ከሳምንት በኋላ ክሴን አንስቻለሁ ያሉት የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ለትግራይ ህዝብ ጥቅም እየታገልኩ ነው ሲሉ ገለጹ። ትግራይ ምጥፋእ ማለት በአካል ዘይምህላው አይኮነን ቅርስና ክጠፍዩ ታሪክና ክጠፍዩ ሓድግና ክጠፍዩ ትውፊትና ክጠፍዩ ጅግንነትና ክጠፍዩ ባሮትኩም ኮኒና ባሮትና ንኹ ምጥፋእን ባርነትን ሓደ እዩ ኩናትን ባርነትን እውን ሓደ እዩ ናይዚኣ መፍትሒት ሓንቲ እያ ደደቢታውነት መትከላውነት ዳራጂ ኩልና መትከላውነት ንውቀር ሓሳብና ክእለትና ኣተሓሳስባና ባህርያትና ንመትከላውነትና ዝወቅር ክኸውን ይግባእ አለበለዚያ መትከላውነት እንተጎዲሉ አደጋ ወድሓው በሆን ኮሪና ዚኦም ቶም ጽርፍ ዘሎ አጋጣሚ ኮይኑ መኽትሉ ኮሚሳሩ እዩ ናይ ምዕራብ ግንባር ተገረላይ ነጋሽልሁን ማለት እዩ ለዚ እዚ ይብሉ ፕሮፓጋንዳ ቦት የዙሩልና እሞ ናና አጀንዳ ይቅይሩና እሞ ዳሓር ከዓቦት ኮይኖም ቀይሕ ባሕሪ ይኸዓዩ ላንድ ሎክድ ኔሽን ላንድ ሎክድ አይደለም እኛ ራዘር እኛ ኦሽን ሊንክድ ሀገር ነን we are an ocean linked state ኢትዮጵያ ነበራት አሁንም ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ አይደለንም ዝም ብሎ እዛ ላይ ጽፎት ሊሆን ይችላል ለምንድን ነው እንደዚህ ምለው ላንድ ሎክድ በሰው ሰራሽ ላንድ ሎክድ አይባልም በመሆኑም ምክንያት እኛ an ocean linked nation ነን እንታይቶ በመሐርኙ ዘይዛረብ ኦሽን ሊንክድ ዝበሃል ኦሽን ሊንክድ ካንትሪ ዝበሃል ይኹም ትፈልጡ ኮስታል ካንትሪ ሊዝብል ዘሎ ከምኡ እንዲ ይኽብል ደሊ ኮስታል ሃገር እያ ይኽብል ደሊ እዚህ ነው ክሌም እያደረግን ያለ ነው የምለውም ይያዝ አይ ጉግል ብናደርግ ላንድ ሎክድ ነው የሚለው they said it we don't have to accept እኛ መቀበል የለብንም ላንድ ሎክድ አይደለንም ኦሽን ሊንክድ ሀገር ነን እኛ ታሪክ የሚባለው እንዲሁ ታሪክ ምናብ ሳይሆን ሊንክድ ቱ ዋት ይልካ ተሐተሞ መንገድ ዲያ ታብ በዓፋር ጌራ በቡሬ ኸሙ ጌራ ናብ ዓሰብ ትኸይድ መንገድ ዲያ ታታ ሊንክ ትገብረኩም ዘለ እንታይ ይብልኩም ዘለው ነው ይርዶ ባይ በመሐርኛ እስከ ዓዘይ ተዛረባ ታ እንግሊዝኛ ነው ሰዳሞ ነሕና ማይ ጋድ በሐቆም ማይ ጋድ ዘብል ብልጽግናን ከሰስኩ ካሉ ከሳምንት በኋላ ክሴን አንስቻለሁ ያሉት የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ለትግራይ ህዝብ ጥቅም እየታገልኩ ነው ሲሉ ገለጹ። አቶ ጌታቸው ከትግራይ ከወጣሁ 1 ዓመት ሆነኝ በማለት አዲስ አበባ ሆኖም ለትግራይ ህዝብ ጥቅም መቆማቸውንም ገልጸዋል። በአብይ አህመድ ተደውሎልኝ ወደ አዲስ አበባ መጣው ካሉ በኋላ እንደገና ደግሞ ሊገድሉኝ ስለነበርም ጠቅላይ ሚኒስትሩ ሙጣሉ በማለት የተናገሩት አቶ ጌታቸው ከትግራይ ከወጡ 1 ዓመት እንደደፈኑ አስታውሰዋል። ጠቅላይ ሚኒስትሩን እንደ ደህንነት አማካሪ ቆጥረው ሊገድሉህ ነው አለኝ ያሉት አቶ ጌታቸው የቀድሞ ጓዶቻቸው ለከሰሱበት ለዚህ ንግግራቸው ማስረጃ ሳያቀርቡ 1 ዓመት ሞልቷቸዋል። የአብይ አህመድ አማካሪ ተደርገው ከተቀመጡ 1 ዓመት ሊደፍኑ ቀናት የቀራቸው አቶ ጌታቸው የትግራይ ህዝብን በሚሊዮን ገድለው በሚሊዮን አፈናቅለው አሁን ደግሞ ነዳጅም መድኃኒትም ሸቀጥም እንዳያገኝ አድርገው በተከታታይ ለሞትና ለድህነት የዳረጉትን የብልጽግናውን ፕሬዝዳንት እያማከሩም ቢሆን ለትግራይ ህዝብ ጥቅም እየሰራሁ ነው ብለዋል። የምስራቅ አፍሪካ አማካሪው ሰሞኑን በምስራቅ ኢትዮጵያ ከአብይ ጋር ያደረጉትን ጉዞ አጠናቀው ወደ አዲስ አበባ ሲመለሱ ለትግራይ ህዝብ እየታገሉ መሆኑንም ጠቁሟል። የማንነት የመሰረት የአብዛኛው እውቀት የምንጭና የትግሌ ስንቅ ያሉትን የትግራይ ህዝብን ለዘላለም አልክድህም ብለውታል። ከወራት በፊት በአልጀዚራ ላይ በነበራቸው ቆይታም የትግራይ ህዝብን ክደዋልን የሚል ጥያቄ ቀርቦላቸው የነበሩት አቶ ጌታቸው አሁን ደግሞ ባሰፈሩት የትግርኛ መልእክት ዛሬም ከትግራይ ህዝብ ፍላጎቶች ጋር እንደተሰለፍኩ ነኝ ይላሉ። Many Tigrayans, you know this, see you as a traitor. Thousands of people in Tigray went to the battlefield. ብዙ የትግራይ ሰዎች እርሶን እንደ ካህዲ ቆጥሮታል። በሺ የሚቆጠሩ የትግራይ ወጣቶች የእርሶን ጥሪ ሰምተው ዝመት ማለትዎትን ሰምተው ጦር ሜዳ ገብተው ሞተዋል። አሁን የዚያ ጦርነት ሰለባዎች እርሶን ክደውን የዚህ ሁሉ ጦርነትና መከራችን መሐንዲስ ወደ ሆኑት አብይ አህመድ ሄዱ ብለው ለሚያስቡ ተጋሩ ምን ይሏቸዋል? እዚህ ጋር ሁለት ነገር አለ። ተጋሩ ራሳቸውን ለመከላከል እንዲዘምቱ መጥራት የተገቢ ነበር፣ ግን አመራሩ ሙሉ በሙሉ ወድቋል። የራሴን ድርሻ ወስዳለሁ።
አሁን እያደረኩ ያለሁትም ንስሐ መግባት ብቻ ሳይሆን የሰራናቸው ስህተቶችና የፈጸምናቸው የተሳሳቱ ስሌቶች በድጋሚ እንዳይከሰቱ አቅሜ በፈቀደ መጠን መስራት ነው። የአብይ አህመድን ምርጫ ቦርድና የፌዴሬሽን ምክር ቤት ከሳምንት በፊት ከሰው የነበሩትና አሁን ትቼዋለሁ ያሉት ጌታቸው ራሴን ዝቅ አድርጌ የትግራይ ህልውና እንዲቀጥል ለማድረግ ሰርቻለሁ፣ ፉከራና መደንፋት አያስፈልግም እንጂም ምን ያክል መስዋዕትነት እንደከፈልኩ ህዝቡ አይጠፋውም በማለት ታጋይነታቸውን አስታውሷል። አቶ ጌታቸው የትግራይ ህዝብን ለማጥፋት ዘመቻ ተከፍቶ እንደነበር ባስታወሱበት የአንድ ዓመት ማስታወሻቸው ከዚህ ቀደም ምንም ልምድ ባልነበረኝ የትግል አውድማ ውስጥ የትግራይ ህዝብ አይጠፋም ብለው መከራን ከተሸከሙ የትግራይ ልጆች ጋር ተሰልፌም ሳልበገር ተፋልም ያለሁም ብለዋል። እንደ ጎርፍ ሆኜ ወስዳቸዋለሁ እያሉ በትግራይ ላይ እየዛቱ የሚገኙ ጠቅላይ ሚኒስትርን የሚያማክሩት ጌታቸው ከዚህ ቀደም እርሳቸው ከሌሎች የትግራይ ወጣቶች ጋር እንዲዘምቱ ያደረጋቸውን ህዝቡን የማጥፋት ዘመቻ የመሩትን አለቃቸውን አሁን ፖሊሲያቸው ላይ የቀየሩት ነገር ያለ ስለመሆኑ ግን አልጠቆሙም። ከጊዜያዊ መንግስት ፕሬዝደንትነት ከተነሱ በኋላም እንደ አንድ ንጹህ የትግራይ ልጅ ይቺ ውሳኔ ለህዝብ ትጠቅማለች ወይ የሚለውን ሚዛን አጥብቄ በመያዝ እየሰራሁ ነው ብለዋል። ከትግራይ ጊዜያዊ መንግስት ከተነሳው በኋላም ለትግራይ ህዝብ ተጠቅማለች ወይ የሚል ውሳኔን አጥብቄ ይዣለሁ የሚሉት ጌታቸው የምስራቅ አፍሪካ ሀገራትን በመተንኮስና በማስፈራራት የሚነገርላቸው አብይ አህመድን የምስራቅ አፍሪካ አማካሪያቸው ሆኖ መመደብ ለትግራይ ህዝብ ያለውን ፋይዳ በተመለከተ ግን ማብራሪያም አላቀረቡም። የመንግስት ባለስልጣናት ለክፉ ቀን ተብሎ የተቀመጠ ነዳጅ አውጥተው መሸጥ መጀመራቸው ተሰማ። ስትራቴጂክ ሪዘርቭ በሚል የሚታወቀው የነዳጅ አቅም በ7 ቦታዎች ተጠራቅሞ የነበረው በኢህአዴግ ዘመን ነው። በሌላ በኩል ሹማምንቱ የነዳጅ ጉድጓድ እያስከፈቱ እንደሆነም ታውቋል። አገዛዙ ወደ ስልጣን ሲመጣ 18 ብር የሚሸጥ ነዳጅን 140 ብር አካባቢ በሊትር እንዲሸጥ ካደረገ በኋላም ብልጽግና በኢትዮጵያ ውስጥ የዜጎቹ ኑሮ ወገብ እንዲጎብጥ አድርጓል። መስቀልቅልንም ፈጥሯል። በዓለም ላይ ባለፉት ዓመታት የነዳጅ ዋጋ እንዲቀንስ ሆኖባቸው በነበሩ ጊዜያት ሁሉ ዋጋው በብዙ ጥፍ እየጨመረ እንዲቀጥል ያደረገው የአብይ አህመድ መንግስት ሰዎች ነዳጅ ስለተወደደ በእግራቸው ሂዱ እስከ ማለት ደርሶ እንደነበርም የሚዘነጋ አይሆንም። የሀገሪቱን ነዳጅ ዋጋ ለማስወደድም ለድጎማ የሚለውን ሀብት ለጦርነት በመመደቡም ከአይኤምኤፍ በተቀበለው ትዕዛዝ መሰረት ዋጋ እንዲንር በማድረጉና በሙሰኛ ባለስልጣናቱ የንግድ ሰንሰለት ምክንያት መሆኑ ሲነገርም ቆይቷል። ራሳቸው ጠቅላይ ሚኒስትሩ እንዳመኑትም ያገዛዙ ባለስልጣናት የኢትዮጵያ ህዝብ ሀብት የሆነው ነዳጅ ለጎረቤት ሀገራት ጭምር እንዲሸጥ እየተደረገ ሲሆን በኢትዮጵያ ውስጥ ግን የነዳጅ ማደያዎች ባዷቸውን ቀርተዋል። በቅርብ ሳምንታት ውስጥ ብልጽግና የሀገሪቱን ነዳጅና ተሽከርካሪ ለሰራዊቱ ማጓጓዣ በመጠቀሙም በአዲስ አበባ በአብዛኛው ነዳጅ ሲጠፋም የክልል ነዳጅ ማደያዎች ደግሞ ምንም አቅርቦት አልነበራቸውም የሚሉት ምንጮቹ ከ100 ሺህ በላይ ሰራዊት በአውቶቡስ ለማጓጓዝ የነበረው ነዳጅ በጠቅላላ ጥቅም ላይ መዋሉን ያስታውሳሉ። የኢትዮጵያን ስትራቴጂካዊ አቅም ለጦርነትና ሀገር ማፍረስ እየዋለ የቀጠለው ብልጽግና በኢህአዴግ ዘመን ለመጠባበቂያ በሚል በ7 ቦታዎች የተጠራቀመ የነዳጅ ዲፖን አውጥቶ መጠቀምና በባለስልጣናቱ ለኮንትሮባንድ ንግድ መዋሉንም የኢትዮ ፎረም ምንጮች ገልጸዋል። በአዲስ አበባ ዙሪያ 2፣ በምስራቅ ኢትዮጵያ 3፣ በደቡብ 1ና በሌሎችም 7 ቦታዎች ላይ ለልማት ስራና ለሀገራዊ ልማት የሚውል በሚል ስትራቴጂክ ሪዘርቭ የተባለ የነዳጅ ማጠራቀሚያ ዲፖዎች ነበሩ የሚሉት ምንጮቹ እነዚህን ለጦርነት ዓላማ በሚል እንዲከፈቱ ያደረገው ብልጽግና ግን ለሰራዊቱ ማጓጓዣና ለባለስልጣናቱ ኪስ ማድለቢያ አድርጓቸዋል በማለትም ያክላሉ። እነዚህ የመጠባበቂያ ስትራቴጂክ ሪዘርቮች በመጀመሪያ የተከፈቱት ገበያ ላይ ያለው የሀገሪቱ ነዳጅ በጠቅላላ የተጠቀመው መከላከያ እርሱን ጨርሶ ተጨማሪ ስላስፈለገው ነው የተባለ ሲሆን ይህንን አጋጣሚ ተከትሎ በነዳጅ ኮንትሮባንድ ንግድ ላይ የተሰማሩ ባለስልጣናትም ይህንን ነዳጅ እያወጡ እየሸጡ ነው ተብሏል። ሹማምንቱም ከራሳቸው ከጠቅላይ ሚኒስትሩ ቢሮም ከሪፐብሊካን ጋርድ ከመከላከያ አዛዦች ከንግድ ሚኒስቴርና ከንቲባ ጽሕፈት ቤት የተውጣጡም ከዚህ በፊትም በዚሁ ስራ የከበሩ ናቸው የሚሉት ምንጮቹ አሻሻጡንም አስረድቷል። በአዲስ አበባ ቢያንስ 10 ቦታዎች ላይ ያሉ ማደያዎች አሉ። እነዚህ ነዳጅ ጠፍቶባቸው አያውቅም። ምክንያቱም የሚያቀርቡላቸው እነዚህ የኮንትሮባንድ ነጋዴ ባለስልጣናት ናቸው ይላሉ። በእውቅ ከሚሸጡላቸው ነዳጅ ማደያዎች በተጨማሪም በጀረኪና በሌሎች ፕላስቲኮች እየቀዱ ወደ ክልል ከተሞች የሚሸጡበትን መዋቅርም ዘርግተዋል የሚሉት እነዚሁ ምንጮች ጎን ለጎን ደግሞ ሌላ ግብረ ኃይል አቋቁመዋል በማለትም ያነሳሉ። ይህ የተቋቋመው ግብረ ኃይልም በከተማው ልዩ ልዩ ማደያዎች እየዞረም የነዳጅ ጉድጓድ የሚያስከፍትና የተደበቀ ነዳጅ አለ እያለ የሚፈልግ ነው ብለዋል። ይሄኛው ግብረ ኃይል የነዳጅ ተጠቃሚውን ማህበረሰብ ከነዳጅ አከፋፋዮቹ ነጋዴዎች ጋር ለማጋጨትና በሸማችና ሻጭ መካከል ግጭትን ለመፍጠር ያለመ ነው የሚሉት እነዚሁ ባለማደያዎች መንግስት በባለስልጣናቱ በኩል ነዳጁን ለኮንትሮባንድ አውሎት በጎን ግን ታክስ ፎርስ አቋቁሜ እመረምራቸዋለሁ ይለናል ሲሉ ይናገራሉ።